ምንም ነው ዛሬ አየሩ ማይነፋው አንተ እንዴ በኔ ፓር ነው እንዴ ቁርስ እኮ አልበላም ምሳ አልደከም አራኔ ሪስክ ወስዳለሁ ይፈለገው ይኸው እዛ ጋር ፍሪክ እየመጣን በቃ ይሄንን ይወርቀዋለሁ ጨራርሷል ይሄን አረ ምንም አማራጭ ኮዳይ ቢስ ምንም ስጋ አይደለም ማቅጠኛው ቢላ ነው ያራዳችሁ ወጣው ሰላም እንዴ ነሽ አለው ልጅ እዚህ ከሁለት አመት በኋላ ከእስር ቤት እየወጣሁኝ ነውና ጣፋኛ ክስቲ ሰፈር እዚህ ጣፋይ በቃ የቱ ጋር እንደሆነ አንድ ያስደውይ ስልክ በእናትህ ስልኬ እኮ ቻርጅ የለውም የኔ አባት ቻርጅ የለውም ፓወር ባንክ አለ እዚህ አስደውልኝ ይያለው ፓወር ባንክ ችግር ስልኬ ካርድ የለውም እሺ ነበር ተከላለሁ ካርድ ምጃለው እዚህ ተዘጋጅቼ ነው የመጣሁት ባላም ሳይጀ መጥቻለሁ አባት ታስጨንቀኝ ስንት ነው እሺ የሚሞላው እሺ አባት ችግር 09 ስልኬ በቃ ሳፋሪ ነው በቃ ተወኝ በእናትህ እኔ ሳፋሪ ነው ሳፋሪ ኮሞዴ ኢትዮ ቴሌኮም ፓኬጅ ገዝተህ መደወል እንደሚቻል አላቅም ነው የምትለኝ አላቅም የኔ አባት ምንድነው የምታስጨንቀኝ የትኛውም አይነት ከሳፋሪ ኮም ፓኬጅ ገዝተህ እንደፈለክ ወደ ኢትዮ ቴሌኮም መደወል ትችላለህ ኮከብ 77 መሰላል በመደወል ፓኬጅ በገዛ ቁጥር ለእያንዳንዱ ፓኬጅ ጉርሻ አላቸው ደውለህ 24 ሰዓት ጉራጆች ጋር ማውጋት ትችላለህ ገባ አዎ የኔ አባት በቃ እስኪ ደግሞ ፕሮማክስ ነው እባክህ ይሄማ ኔትወርክ የሚያበረ ነው ኧረ አባ ስልኩን በቃ እዚህ ሆናተ እንዴ ይሄኛውን እኮ ነው አሁን አይቼዋለሁ እኮ የምርህ ነው የት ነው ያየው ኧረ እዛ ጋር ነው አሁን ነው ያየሁት ከፈለክና አላሳይ እሺ ብቻ አንተ ወሰደኝ እኔ ፈለግከው ነው ከፍልሃለሁ ና እንሂድ እሺ በዚህ ነው ተከተለኝ ይኸው ሄሎ ሄሎ ወንድሜ ባለቤቴ ምሳ ለጋብዛችሁ እያለ ነው ከፍቅረኛ ጋር እውነት ደስ ይለናል ብሉ በእናታችሁ ወንድሜ ብላ እንጂ መንኪላ ጉርስሽ አንተ ምን ሆነ ነው ለኔ ሳታጎርሰኝ የሰው ሚስት የምታጎርሰው ዝም ብለሽ ቁጭ በይ ወይኔ እንዴ በጣም ይቅርታ ሂጂ አንቺ አዋራጅ ሁሌ ታዋርጅኛለሽ ሂጂ ታው በባልና ሚስት መሀል ጣልቃ ትግባ አንቺ በሰው ፊት ምንም ነገር ባደርግ እንዳትናገርኝ አላልኩሽም ጆይ ምንድነው እህቴ ምን አርጊ ነው የምትለው ምን አገባ በኔና በሚስቴ ማለት ና ብላ ወደን ልምላለ ባልኩ እንዴ ንቀት ጫፉ እንዳነካው ባሊ አቤት አዎ ጫፉን ተነካውና ወንድም አይደለምሽ እንደዚህ ማለት እንዴ ለምን አይገልሽም እንሂድ ምን ሆነች ይሄውልሽ ባሏ ሲማግጥ እጅ ከፍንጅ አልተያዘ መሰለሽ ወይ ቅልሽ ከዛማ ከቦርሳው ውስጥ ጩቤ ያወጣችልሽ እሺ ከዛስ ጠላትሽ ክው ይበል ክው አለ ኧረ እሺ ቢያንስ ስልኩን ወሰደው ወሬው ልጨርስላት አባቴ አንዴ ወሬውን ጨርስና ይዘው ትሄዳለህ አንዴ ብቻ ወሬው ልጨርስላትና ተወስዷል ይሄው እሺ ቶሎ በሉ በያዘችው ቢላ ልትወጋው ድፍን ሳሎን ውስጥ ታሯሩጠው ቆየች ጉድ እኮ ነው አንቺ ይህን ሰዓት ለእኛም አልመለሳለች እኛንም ማስፈራችን በያዘችው ቢላ ጨረፍ አድርጋኛለች ኧረ እባክሽ እስኪ ሄዱ ጋር ይኸው ተርፈሻል እና እሱን ወጋቸው ለዛውም ስፓይናል ኮርዱና ተረተረችለት ጨካኝ ናት ጨካኝ እሱስ ቢሆን ከቷ ጋር እኮ ነው የማገጠው እስቲ ይኸው ኑሮው አስመሮናል ደሞዝ ቀኑ ምርቆናል ኑሮው ኢንተርናሽናል ገጠርም ከተማም ተወዶብናል ሁልሽም ተሸጥረሻል አሰክሽ ላይፍ መሮሻል ናቲም ተያለሽ አስችሎሽ እንድትጨምር ያለሽ ድል ድግስ ያለ ድል ካየን ቀርቷል በድል አካውንት ሳይጎድል የለም የሚያደላድል ድል ለድሃው ለቅሶ ነው ለሀብታሙ ሰው ድል በይተያ መግደርሽ ጣያ ጉዲ በላገር እስኪ ዋጋሽም ወርዶ ይታያ እንዲጀ ፋያ ደስታችንም ይታያ እስኪ በይ ኑሮ አንዴ በያ ይጣል ዶላር ገብቶ በእጃችን ይጣል ቀንቶ ወድቆ እጃችን አንቺም በተራሽ ውበይ ወይ አይ ምነው ጉድ በይ በያ ወይ አይ ኑሮ አታወቅኩሽና ኩሽ ነው እንዴ ምንድነው ከኔ ጋር ወደ ወሬም ተወራው ኧረ እርግብግቢትን እንዳለለላ አንተ ሰውዬ በእናትህ ምንድነው የምትለው ወሬ ሄሎ አንቺ አራ በቃልና ፍላጎት ተፋጁ ወይኔ ጉዴ ኮብል አነሳ ጫነበት ወይኔ ገደለው በቃ ሬሳ ሆነ በይ በቃ ቻው እምቢያው አንድ ጎረስኩልህ አልፈልግም ጅሎች እኔ ጉዴ ፈላን ዘነገጠች ቤቢ አስተካክል ነው ይሄንን ምን መለሳቀቶ ባለፈውን ጥፋት ደግሞ አረሳሁት ቆንጠጥ እኔ መቆንጠጥ ፈራለሁ እምቢያው መቆንጠጥ አልፈልግም
ነገር እኮ አለ። ጊዜ አቃጣሽ ያናግጣል። ልቤ እንደ እንቁላል ቦጭ እያለልሽ ነው። ለምንድን ነው ማትረጂኝ? እኔ ጽጌረዳ ሳልረዳ ቀርቻ አይደለም ወንድሜ ስለሚመጣ ነው። ሰፈር አይሆንም። ለምንድን ነው አይሆንም ትይኝ? እኔ ላንቺ የአማርኛ መጽሐፍ ይዘሽ ሳትመጪ አራተኛ ክፍል ላይ ሲሰጥሽ አይሆንም ብዬሻለሁ። ይገባኛል። አካባቢ ሳይንስ ላይ ያለው እኮ በሬ ለወጋችን እኔ ነኝ የገባውልሽ። መስዋዕትነት ከፍዬብሻለሁ። ተረድቻለሁ። ይሄ ወንድሜ የሚመጣበት ሰፈር ነው። ተረድቻለሁ። ወንድምሽ ምን ይፈጥራል? እኔ እኮ በጣም ነው የምጣላው እኮ እዚህ ሰፈር። ላንቺ ብዬ ነው እንጂ እስር ቤት ምናምን 2 አመት ገብቼ ወጣው ሰው ነኝ እንዴ እኮ። ይገላል። ማን ነው የሚገለኝ? የቱ ነው? እንደውም መጣ እየነገርኩ ነበር። አረ ወንድምሽ እና ምን ሊፈጥር ነው? ምን ሊሆን ነው? አራት ሰሞን ላንቺ ይሩሪ እሜቴ ቃሪያዋ ምርጥ የምታቃጥል ቃሪያ ናት። 25 አድርጊያለሁ። ቲማቲሙ ግን ለቁርጥም ለስልስም ስለሚሆን ከ30 ብር ፍንክች አይደለም። የፈለገ ይቀራል እንጂ እኔ በጉልበቴ የምተዳደር ልጅ ነኝ። እና ሰፈር ውስጥ ምንድነው መኳት? ቶሎ ብለሽ ገዝተሽ ሂጂ። እዚህ ጋር አትዘብዘቢ። ቶሎ ቢያፍጥኝ። እሺ ማማ ብርቅ ሄድ ሰላም በይልኝ። ብሩን ራሴ መጥቼ ወስዳለሁ። እሺ ከቤት ሰላም በይልኝ። ወንድምሽ ነው እንዴ? ህንጻ የሚያክል ወንድም ወልደውት ነው ገንብተውት ነው። ቃሪያን በ50 ሽንኩርቷን በ10 እንደዚህ ጎረምሳ ጌታ ነው የሚጠብቃት። ያስቀየመች ልጅ አለች። አናዘር ገር ፋይት ዘን ዩ ታስቲር አይነ ነው ተጠብሽልኛል። ዩ አቃለው ደግሞ አንተ ሰልጥነሻል። ዩ አር ኩንግ ፉ ፓንዳ ስኔክ ሲቹዌሽን ኪክ ዛት ገር ኢዝ ማይ ኢነሚ ጠላቴ ናት። ተቀጠቀጠ ነው የምታረጊው ይልሽ እንዴ ይህ ዘገር ነው አታቴሉ እዛ ጋር አታክ ቬሪ ማይንድ ፉል ተቀበቅ ይህ ዘገር ኮንቲኒው ይህ ዘገር ኦሆ ፈሪ ለናቱ አናገርሽ እኔ እሷን ያወራሁት አንቺን አላወራሁሽም። ወይኔ ጀጊዛ እንግዲህ